በዙሪያ ካሉ ከምታውቃቸውና ከምትቀርባቸው ሰዎች መሃል ምናልባትም በጣም የምታምነው ጓደኛ፣ የሥራ ባልደረባ ወይም የፍቅር አጋርህ አንተን የሚቀርብህ ስለሚወድህ ሳይሆን ሊያጠቃህ ወይም ሊጠቀምብህ ቢሆንስ? በስተጀርባ አደገኛ ማንነት ቢኖረውስ? ይህ ማስፈራሪያ አይደለም፣ ሳይንስ እንጂ። ዛሬ በዚህ ቪዲዮ በስነ ልቦና ጥናት ዓለም ውስጥ ዳርክ ትሬድ ወይም ደግሞ የጨለማ ሶስትዮሽ ተብለው የሚጠሩ በሰው አምሳያ የሚንቀሳቀሱ ግን የሰው ርኅራኄ የሌላቸው ሶስት አስፈሪ የሰው ልጅ ስብዕናዎችን በጥልቀት እንመረምራለን። እነዚህ ስብዕናዎች በተለምዶ ከጭካኔ፣ ከማታለል፣ ከራስ ወዳድነትና ስነ ምግባር ካጣ ባህሪ ጋር የተቆራኙ ናቸው። እነዚህ ባህሪያት በውስጡ ያለበት ሰው ምሕረት የለሽ፣ ተንኮለኛና እጅግ አደገኛ ነው። ስለ እነኚህ ሶስት ባህሪያት ማለትም ናርሲሲዝም፣ ማኪያቬሊያኒዝም እና ሳይኮፓት የሚባሉ አስፈሪ ስብዕናዎች የምነግራቸው ታሪክ ሳይሆን በዙሪያችሁ ያሉ በየቀኑ የምታገኟቸውን ሰዎች ጭንብል የምትገፉበትንና ራሳችሁን የምትጠብቁበትን መሳሪያ ነው። እስከ ቪዲዮ መጨረሻ አብራችሁ ይቆዩ። የጨለማው ሶስትዮሽ ተብሎ የሚጠራው የመጀመሪያው የስብዕና አይነት ናርሲሲዝም ነው። ናርሲሲዝም ማለት ከመጠን ያለፈ ራስን ከፍ ከፍ የማድረግ ስሜት፣ ትዕቢትና የሌሎችን አድናቆት የመሻት ከፍተኛ ፍላጎት ነው። የናርሲሲስት ሰዎች መገለጫዎች፣ አንደኛ፣ ከመጠን ያለፈ የራስ አምላኪነት ስሜት። ናርሲሲስቶች ዓለም የምትሽከረከረው በእነሱ ዙሪያ ብቻ እንደሆነ ያምናሉ። ራሳቸውንም ከሌሎች የላቀና ልዩ አድርገው ይቆጥራሉ። ሁለተኛ፣ የትኩረት ጥማት። ናርሲሲስቶች ሁልጊዜ የሌሎችን ውዳሴና ትኩረት ይፈልጋሉ። ልክ ሱስ እንዳለበት ሰው ሁሉ አድናቆትን ካላገኙ ባህሪያቸው ይለዋወጣል። ሶስተኛ፣ ትዕቢትና ኩራት። ናርሲሲስቶች የራሳቸውን ችሎታ በማጋነን ያወራሉ። በተቃራኒው ደግሞ የሌሎችን ስኬት ዝቅ አድርገው ያሉ። አራተኛ፣ የመብት ስሜት። ለናርሲሲስቶች ህጎች የማይሰሩ ይመስላቸዋል። ሁልጊዜ ልዩ አያያዝ ይገባና ብለውም ያስባሉ። አምስተኛ፣ ርኅራኄ ማጣት። በናርሲሲስቶች እሳቤ ያንተ ስቃይ ወይም ስሜት ለነሱ ምንም አይደለም። የሌሎችን ስሜት የመረዳት ችሎታቸው ዝቅተኛ ስለሆነ አንተን በማሳነስ ራሳቸውን ከፍ ለማድረግ ወደ ኋላ ነው። በአጠቃላይ ናርሲሲስቶች እኔ ልዩ ነኝ፣ ሁሉም ሰው ሊያደንቀኝ ይገባል የሚል መርህ አላቸው። ተቀዳሚ ግባቸውም ጥቅምን ማሳደድ ስለሆነ አንተን መጀመሪያ ላቭ ቦምቢንግ በሚባል ዘዴ በፍቅር ያጠምቀዋል። ከዚያ ግን የሚፈልጉትን ካገኙ በኋላ ልክ እንደተጠቀሙበት ዕቃ ወርውረው ይሄዳሉ። ሁለተኛውና ምናልባትም እጅግ ብልጡ ስብዕና ማኪያቬሊያኒዝም ነው። ይህ ስም የተወሰደው ደ ፕሪንስ የተሰኘው መጽሐፍ ከጻፈው ከኒኮሎ ማኪያቬሊ ነው። እነዚህ ሰዎች የሰው ልጅ አእምሮ ሶፍትዌር እንዴት እንደሚሰራ ጠንቅቀው ያውቃሉ። ማኪያቬሊያኒዝም ባህሪ ያላቸው ሰዎች መገለጫዎች፣ አንደኛ፣ ተንኮለኝነትና ብልሃተኝነት። ማኪያቬሊያኖች የሰዎችን ድክመት በማጥናት ነገሮችን ለራሳቸው በሚመች መንገድ ያስፈጽማሉ። ፊት ላይ እየሳቁ ከጀርባ ጉድጓድ ይቆፍራሉ። ሰዎችን እርስ በርስ ማጋጨትና ከጭቅጭቁ መሃል ጥቅም ማውጣት ጥበባቸው ነው። ሁለተኛ፣ ጥርጣሬ። የዚህ ባህሪ ሰለባ የሆኑ ሰዎች ሁሉም ሰው ለጥቅሙ ሲል ሌላውን ይጎዳል ወይም ይዋሻል ብለው ስለሚያስቡ እነሱ ቀድመው ሊጎዱ ወይም ሊዋሹ ይችላሉ። ሶስተኛ፣ ህሊና ቢስነት። ማኪያቬሊያኖች ስነ ምግባራዊ ሴቶችን የሚከተሉት ለራሳቸው ጥቅም እስከሰጣቸው ድረስ ብቻ ነው። ውጤቱ መንገዱን ያጸድቃል፣ the end justify the means ብለው ስለሚያምኑ ለጥቅማቸው ሲሉ ቢዋሹ፣ ቢያታሉ ወይም ደግሞ ቢጎዱ ምንም የህሊና ጸጸት አይሰማቸውም። አራተኛ፣ ስሜትን መቆጣጠር። እነዚህ ሰዎች በሌሎች ስሜት አይረበሹም። ለጥቅማቸው ሲሉ ስሜታቸውን በደንብ ይቆጣጠሩታል። አምስተኛ፣ ስልጣን ፈላጊነት። ማኪያቬሊያኖች ዋናኛ ግባቸው ስልጣንና ቁጥጥር ማግኘት ስለሆነ ግብን ለማሳካት ማንኛውንም መንገድ ይጠቀማለሁ ብለው ያምናሉ። በአጠቃላይ ማኪያቬሊያኖች በንግድ ዓለምና በፖለቲካ ውስጥ በብዛት ይገኛሉ። ሶስተኛውና እጅግ አስፈሪው የጨለማ ሶስትዮሽ አይነት ደግሞ ሳይኮፓቲ ነው። ሳይኮፓቲ በስነ ልቦናው ዓለም እጅግ ውስብስብና አደገኛ ከሚባል የባህሪ መታወቆች ውስጥ አንዱ ነው። የሳይኮፓቲ ሰዎች መገለጫ ባህሪያት፣ አንደኛ፣ ከፍተኛ የርኅራኄ እጦት። ሳይኮፓቶች የሌሎችን ህመም፣ ስቃይ ወይም መከራ ፈጽሞ አይጋሩ። ሁለተኛ፣ የጥፋተኝነት ስሜት አለመሰማት። ሳይኮፓቶች ስህተት ሲሰሩ ወይም ሌላውን ሲጎዱ ጸጸት አይሰማቸውም። ይባስ ብለው ላጠፉት ጥፋት ሌሎችን ተወቃሽ ያደርጋሉ። ሶስተኛ፣ ማራኪ መስሎ መቅረብ። ሳይኮፓቶች በንግግራቸው እጅግ ማራኪና ሰውን የማሳመን ከፍተኛ ችሎታ ስላላቸው መጀመሪያ ሲያገኙ በጣም ደግ፣ ጨዋና ተጫዋች መስለው ሊቀርቡ ይችላሉ። ይህን የሚያደርጉት ግን ሰዎችን በቀላሉ ለማጥመድና የሚፈልጉትን ጥቅም ለማግኘት እንዲመቻቸው ነው። አራተኛ፣ የችኮላ ውሳኔና ግዴለሽነት። ሳይኮፓቶች ስለ ውጤቱ ሳያስቡ በችኮላ ይወስናሉ። ለስህተታቸው ኃላፊነት አይወስዱ። ህግ መጣስ ለነሱ ቀላል ነው። አምስተኛ፣ ስሜት አልባነት። የዚህ ባህሪ ተጠቂዎች እንደ ፍቅር፣ ፍርሃት ወይም ጥልቅ ሐዘን ያሉ ስሜቶች የሏቸው። በሰው ሰርግ ላይ ደስተኛ፣ በለቅሶ ላይ ደግሞ አዝነው ሊታዩ ይችላሉ። ግን ይህ ሁሉ ትወና እንጂ ከውስጥ የመነጨ ስሜት አይደለም። ይልቁንም ሰዎች እንዲያምኗቸው ሲሉ ስሜታዊ መሆንን ይለማመዱታል።
እንደ አጠቃላይ ሳይኮፓቶች ሌሎች ቢጎዱ ግድ የለኝም፣ የኔ ፍላጎት ብቻ ነው ቅድሚያ የሚሰጠው የሚሉ ምሕረት የለሽ ሰዎች ናቸው። እነዚህ 3 የባህሪ አይነቶች በጋራ የሚያመሳስላቸው 4 ዋና ዋና ነጥቦች አሏቸው። አንደኛ፣ ራስ ወዳድነት፣ ሁሉም የራሳቸውን ጥቅም ያስቀድማሉ። ሁለተኛ፣ ማታለል፣ ለግል ጥቅማቸው ሲሉ ይዋሻሉ። ሶስተኛ፣ ርኅራኄ ማጣት፣ የሌላውን ስሜት አያከብሩም። አራተኛ፣ ጥቅም ፈላጊነት፣ ሰዎችን እንደ መወጣጫ ድንጋይ ይጠቀማሉ። ታዲያ የእነዚህ 3 አይነት ባህሪ ተጠቂ የሆኑ ሰዎች ምንም እንኳን ዓላማቸውን ለማስፈጸም ሲሉ የሚከተሉት መንገድ የተወሰነ ቢያመሳስላቸውም የመጨረሻ ግባቸው ግን ፍጹም የተለያየ ነው። ናርሲስቶች ትኩረትና አድናቆትን መገለጫቸው ሲሆን፣ ማኪያቬሊያኖች ስልጣንና ቁጥጥርን ይፈልጋሉ። ሳይኮፓቶች ደግሞ ደስታንና እርካታን ይሻሉ። እነዚህ ሰዎች በዙሪያችሁ ማለትም በስራ ቦታ፣ በጓደኝነት ወይም በትዳር ውስጥ ካሉ ህይወታችሁን ሊያመሰቃቅሉት ወይም ሲኦል ሊያደርጉ ስለሚችሉ እንደዚህ አይነት ባህሪ ያላቸውን ሰዎች ለይቶ ማወቅና ራስን መጠበቅ ተገቢ ነው። ማሳሰቢያ፣ እነዚህ ባህሪያት በተወሰነ መጠን በሁላችንም ውስጥ ሊገኙ ይችላሉ። መጠኑ ከፍ ሲል ግን ጤናማ ስላልሆነ ከነዚህ 3 ባህሪያት ውስጥ ይካተታል። እንደዚህ አይነት ጠቃሚ ስነ ልቦና ትምህርቶችና የግል ስብዕና እድገቶች ቪዲዮዎች እንዲደርሷችሁ ቻናላችን ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስክንገናኝ ቸር ያቆየን።